የአድዋ ድል 130ኛ ዓመት የምስረታ በዓል በአድዋ ድል መታሰቢያ በደማቅ ሁኔታ ተከብሮ ውሏል። የመከላከያ ሚኒስትር አይሻ መሐመድ ታሪካዊን ድል ለኢትዮጵያ የመከላከያ ኃይሎች ዘላቂ መነሳሻና የአፍሪካ አንድነት ምልክት አድርገው አወድሰዋል። ሚኒስትር አይሻ ከአኩሪ ታሪክ ወደ ብሩህ ተስፋ በሚል መሪ ቃል ባደረጉት ንግግር ድሉ ለሁሉም ጥቁር ሕዝቦች የነጻነት ምልክትና የሰው ልጅ ክብር ዘላቂ ማረጋገጫ አድርገው ገልጸውታል። አድዋ በኢትዮጵያ ታሪክ ውስጥ ትልቅ ምዕራፍ ብቻ ሳይሆን ለነጻነትና ለክብር የተከፈለ መስዋዕትነት ማረጋገጫ መሆኑን አጽንኦት ሰጥተውታል። አድዋ በተጨማሪም ድሉ የተባበረ ሕዝብ የሞራል የበላይነትን ለዓለም አረጋግጧል። ይህም እጅግ ዘመናዊና በሚገባ የታጠቀ የቅኝ ግዛት አጥቂን እንኳን የማይበገር መሆኑን ያሳያል። ሚኒስትሯ አባቶቻችን በአድዋ ቋጥኝ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር መልሶ እንዳስገኘና ዛሬ ለታየው የአህጉራዊ አንድነትና የጋራ ደህንነት ትብብር መሰረት እንደጣለ አጽንኦት ሰጥተውታል። የአፍሪካ የመከላከያ ሚኒስትሮች በዓመታዊ ክብረ በዓሉ ላይ መገኘታቸው አድዋ ለመላው አህጉርና ለመላው ዓለም የጋራ የነጻነት ቅርስ መሆኑን ጠንካራ ማረጋገጫ ሆኖ ያገለግላል። ሚኒስትሯ በተጨማሪም የዛሬው የኢትዮጵያ ብሔራዊ የመከላከያ ኃይል የዚህ የጀግንነት ትውልድ ሕያው አካል መሆኑን አረጋግጠዋል።